እያንዳንዱ እዚህ የምናወራው ነገር ከህይወታችሁ ጋር ይዛመዳል። ቼክ ኢት ፎር ዮርሰልቭስ። ስለዚህ ሁልጊዜ እንደምንለው የተቻለውን ያህል ከሰው የዕለት ተዕለት ልምምድ ጋር አብሮ የሚሄድ ሰዎቹን የሚናገራቸው የሰዎችን ልብ የሚነካ የህይወት ልምምዳቸውን የሚዳስስ ነገር ላይ ነው የምናተኩረው። ንድፈ ሐሳብ ላይ እናተኩር ካልን በጣም ብዙ አፍ የሚያስከፍቱ ንድፈ ሐሳቦች አሉ፣ ግን they are useless። እንደውም አሁን ሆኖ ያገኘሁት ነገር ምንድነው መሰላችሁ? ብዙ ከማወቅ ያለንን ዕውቀት ወደ ተግባር ማምጣት በጣም ፓወርፉል ያደርጋል። that's what I discovered። እንግዲህ ጀምር አካባቢ የነበረውን ነገር ካለ ምክንያት አልከልሰውም። እንደምታውቁት ያልቃረምኩት መረጃ የለም። ይሄን ያህል መረጃም ሳይኖር በፊት ማለት ነው። ያላነበብኩት መጽሐፍ የለም። ያላየኋቸው አንግሎች የሉ። የተለያየ አይነት የአመጣጥ ባክግራውንድ ያላቸው ሰዎች የጻፏቸው መጽሐፍት፣ ያዘጋጇቸው ፖድካስት፣ የሰጧቸው ኢንተርቪው ስትመለከቱ የሆነ ወደኛ ህይወት ወዲያው ገብቶ የሚለውጠን ይመስለናል። ገብተን ስንሞክረው አይሰራም። ይሄን ነገር በጣም እያሰብኩት ስመጣ ለምንድን ነው የሆነ ነገር ገብቶኛል እንደሚሰራ እርግጠኛ ነኝ፣ ውስጥ ያረጋግጥልኛል። ግን when it comes to doing it በጣም የሰማይ ያህል የራቀ ነው። ስለዚህ ብዙ ሰዎች ይነቃቃሉ፣ ወደ ቤታቸው ይሄዳሉ፣ they get stuck። የሆነ ነገር ያውቃሉ፣ ወደ ማድረግ ሊያመጡት ሲሉ they get stuck። ስታክ ስላችሁ ለጊዜው መያዝም ሊሆን ይችላል። በምትፈልጉት ፍጥነት ማደግ አለመቻልም ሊሆን ይችላል። የምትፈልጉትን ኤግዛክት ልባችሁን የሚያሞቅ ነገር አለማግኘት ሊሆን ይችላል። ብቻ ግን ያወቅነውን ያህል ወደ መሬት ማምጣት በጣም ምጥ ነው። ለምንድን ነው ጥያቄው? እንግዲህ ሁላችሁም ራሳችሁን ታውቁታላችሁ። ከኔ ትደብቁ ይሆናል እንጂ ከራሳችሁ የምትደብቁት ነገር የለም። ታውቁታላችሁ። የኔንም እንደዛው በሆነ ነገር በጣም ሰማይ ነክ ነገር አድርገን ሊሆን ይችላል። የሆነ ነገር ላይ ደግሞ ደከምን ይሆናል። አንዳንዶቻችን ግንኙነቶች ላይ ጥሩ አይደለንም። ቢዝነስን በተመለከተ በየሄድንበት ቦታ እድል ማየት፣ በየሄድንበት ቦታ የሆነ ነገር መስራት፣ የሆነ ነገር ማትረፍ፣ የሆነ ነገር መገንባት ጥሩ ልንሆን እንችላለን። ከሰው ልጆች ጋር መገናኘትን በተመለከተ ከቅርብ ቤተሰብ ጋር ጀምሮ ማለት ነው እንደምጥ የሚሆንብን ሰዎች አለን። ሐሳባችንን ማስረዳት ማንችል፣ የሌሎችን ሰዎች ሐሳብ ሰክነን ወደ ልባችን ማምጣት ማንችል ሰዎች አለን። አንዳንዶቻችን በእነዚህ ሁሉ ጥሩ ሆነን ጤንነታችን ጥሩ አይደለም። አንዳንዶቻችን አእምሯችን ክሊር አይደለም፣ ይወሳሰባል፣ ስሜታችን ይዘበራረቃል። የሆነ ነገር እንጀምራለን፣ የሆነ ነገር እንለቃለን። ብቻ በሆነ መንገድ ሰዎች ይቸጋገራሉ። ስለዚህ ለጊዜውም ቢሆን ስታክ ሲያደርጉ አያለው ሰዎች እና አሁን እንግዲህ ይህን 9 ወር 10 ወር ወደ አንድ ነገር አምጣ ብትለኝ ሰው ስታክ የሚያደርግበት ምክንያት ምንድን ነው? ለምንድን ነው ሰዎች ፕሮግረስ የማያደርጉት ብዬ ሳይ የኃይል እጥረት ያጋጥማቸዋል ሰዎች። የኃይል እጥረት ስለምን ያጋጥማቸዋል ብዬ ስል ካላቸው ኃይል ላይ 99% ኃይላቸውን የሚያባክኑት በማይጠቅም ነገር ላይ ወይም ሊቆጣጠሩት በማይችሉት ነገር ላይ። ይሄን ወደ ራሴ ተመልሼ አንዳንድ ነገሮችን ማየት ጀመርኩ። የእውነት ነው። እንዳው በጣም ለዘብተኛ የሆነ ስታቲስቲክስ ልስጣችሁና ከኔ ግምት 100 ኪሎ ግራም ቢመዝን ህይወት 90 ኪሎ የሌሎች ሰዎች ነው የተሸከምነው። 90 ኪሎ የኛ አይደለም። ሸክም ሆኖ ያደክመናል እንጂ ገቢያችንን አይጨምርም፣ ጤንነት አያመጣልንም፣ ግንኙነቶቻችንን አያስተካክልም፣ አእምሯችንን አያጠራም። እንዲሁ መባከን ብክነት ብቻ ነው የሚሰጠን። ስለዚህ ይሄን የሚያባክነንን 90 ኪሎ ግራም መሬት ላይ ቁጭ ብናረግ እና እሱን እንሸከምበት የነበረውን ኃይል ለመለወጥ ለምንችለው ነገር ብናውል በ2-3 ዓመት ውስጥ ህይወታችንን በብዙ መንገድ መለወጥ እንችላለን። ጤንነታችንን ማስተካከል እንችላለን። የግንኙነቶቻችንን ፓተርን መለወጥ እንችላለን። ጤንነታችንን ማስተካከል እንችላለን። ከቤተሰቦቻችን ጋር everything can be improved። ገቢዎቻችንን ማስተካከል እንችላለን። ሁሉ ነገር የሚገርማቸው ነገር ይቻላል። መቻሉን ደግሞ አሳጥር ብትሉን የምትፈልጉት ነገር እናንተ ውስጥ ነው ያለው። ይኸውላችሁ ምናልባት እምነቶቻችን ይለያያሉ፣ ግን በሁላችን በፈጣሪ እንደምናምን ተስፋ አደርጋለሁ። የሰውን ልጅ ሲሰራው አምላክ በውስጣችን ያስቀመጠ አንድ ነገር አለ። ብዙ ጊዜ ሰዎች ወይ ጤንነት ይጠይቃሉ፣ ወይ ገንዘብ ይጠይቃሉ፣ ወይ የተለያየ ነገር ይጠይቃሉ ከፈጣሪ። ፈጣሪ ለሰው ልጆች የሰጠው
መልሶም የማይወስደው አንድ ነገር ምንድነው ካላችሁ ጤንነት አይደለም ገንዘብ አይደለም ምናምን አለ he gave himself to you የገዛ ራሱን ማንነት ነው የሰጠን በማንነታችን ውስጥ ያስቀመጠው መልክ አለ ያንን መልክ ስለማንጠቀምበት እንባዝናለን ብዙ ነገር እናባክናለን የምንፈልገውን ውጤት ማምጣት አንችልም አንዳንዴ ገንዘብ እናገኝ ይሆናል ግን ህይወት ጣመጥ ያጣብናል why am I here ይላሉ ብዙ ጊዜ ሰዎች ይሄን አሳያችኋለሁ ዛሬ በመነጋገርበት ሰዓት እንዴት ውጤታማ መሆን ይችላል ሰው እንዴት ከመቀርቀር ወጥቶ ባለመያዝ ውስጥ በፍሎ ውስጥ መሄድ ይችላል እንዴት ይችላል ሰው ምንም አይነት ሰው ይሁን በነገራችን ላይ የትኛው እድሜ ላይ ይሁን ሴትም ይሁን ወንድ ስራችሁ ተቀጥሮ መስራት ይሁን የራሳችሁን ቢዝነስ ማካሄድ ይሁን sometimes when we stuck ደግሞ በጣም የሚገርመው ነገር the more we try to move out of stuck the more we entangle ourselves into the stuck ምን ማለት መሰላችሁ ከተቀረቀርንበት ቦታ ለመውጣት በተጣጣርን ቁጥር ልክ ሸረሪት ድር ውስጥ የሚበሩ እንስሳቶችን ስትይዝ አይታችሁ ከሆነ ለምሳሌ ዝንብ ስትያዝ ልክ እንደያዛት ዝም ብትል በመሬት ስበት ትወርድና ትወጣለች ምክንያቱም ወይ አንድ ኖድ ወይ ሁለት ኖድ ነው ያዛት ለመጣጣር ከተፍጨረጨረች ግን ለመውጣት ከተፍጨረጨረች ግን ብዙ ኖድ ውስጥ ራሷን ኢንታንግል ስለምታረግ በቃ ሸረሪቷ ኮርነር ላይ ተቀምጣ ነው የምታያት እርግጠኛ ናት ለመውጣት ከተፍጨረጨረች she is going to entangle itself የሰው ልጆች በዛ መንገድ ነው የሚኖሩት የበለጠ በተጣጣርን ቁጥር እንቅልፍ ባጣን ቁጥር ነገሩን እንዲሆን በገፋነው ቁጥር ብዙ ጉልበትና ጊዜ በሰጠነው ቁጥር the more we struggle why ልፋተኛ ሰዎች የልፋታቸውን ያህል ውጤት የሚገኝበት ዓለም ቢሆን ኖሮ ይሄ ዓለም በጣም ብዙ ጉልበት የሚያወጡ ፌሮ የሚሸከሙ ትላልቅ ነገር የሚያደርጉ ይሄንን ስራ እንትን እያደረኩኝ አይደለም just እንድታስተውሉት ትላልቅ ቦታ ላይ የሚደርሱ እነሱ ይሆን ነበር that's not how it works አሁን እየነገርኳቸው ያለው የኔን መላምት ወይም የኔን የህይወት ኤክስፒሪየንስ አይደለም ስንሰራ እንደሱ አይደለም የተሰራ ይሄንን በደንብ አድርገን እንድናይ ነው ዛሬ እዚህ ቦታ ላይ የመጣ ነው ማለት ነው እንግዲህ ይሄ ሴሚናር ዛሬ ይጀምራል በየሰኞቹ እንቀጥላለን ጠቅላላውን ማፕ ይዘን ብንጀምር ዛሬ ከዚህ በኋላ ፒሶቹን እየገጣጠምን እንሄዳለን በሚቀጥሉ ቀናት ማለት how do you think ኦኬ ስለዚህ ከመጀመሪያው ከኤክስፒሪየንሳችሁ ጀምሩ ብዙ ጊዜ ሰዎች ምንድነው የሚያደርጉ መሰላችሁ የመጨረሻውን ኮንክሉዥን ልንገራችሁና ልጀምር ወደ መተንተን ልሂድ ሰዎች ስታክ የሚያደርጉበት ብቸኛው መንገድ ብቸኛው ወይ ከነሱ ቁጥጥር ውጭ በሆነ ነገር ላይ ጉልበታቸውን ስለሚያባክኑ አለቀ what if ዛሬውኑ ማታ ስትገቡ እንግዲህ ይሄ ህይወታችሁን የሚለውጥ ከሆነ ከነገ ጧት ጀምራችሁ ሌላ ሰው መሆን አለባችሁ የኡነት ነው የምነግራችሁ የኛ አቅም የኛ ተፈጥሮ የኛ ታለንት የኛ ዕውቀት የሚደርስበት ቦታ አለ እንዳንነካው ተደርጎ የተሰጠን ደሞ ቦታ አለ እሱም ወቅ ያስፈልጋል እንደውም ከፈጣሪ ጋር ያላችሁን ግንኙነት ምን ያህል እንደምትታመኑ የምታውቁት በዚህ ላይ ቼክ ማድረግ ትችላላችሁ ለራሳችሁ ማለት ነው ለኛ የተሰጠውን ብቻ ብንሰራና በተቀረው ሁሉ ላይ ለፈጣሪ ብንተው it works perfectly እኛም ማላብ የሌለበትን ላብ አልበንም አንሰቃይም እንቅልፍ አናጣም አንከሳም አንጠቁርም ዝም ብለን የተሰጠችንን ፓርት ብቻ ብንሰራ በ99 ተባስቶ ወደኛ ይመጣል ግን እኛ ምንድነው የምናደርገው ሁሉን ነገር በጉልበት መስራት ነው የምትፈልገው and the more you try to do it the more hard it becomes the harder it becomes ኦኬ ይሄንን ምንና ከሆነ ዛሬ ልክ ይሄን ሴሚናር ስንጨርስ የሚገባችሁ ነገር ይኖራል በእርግጠኝነት ከዚህ በኋላ የሚቀራችሁን እድሜ ያተርፍላችኋል ብዬ አስባለሁ አንዳንድ ሰዎች እንደዚህ ይመስላችኋል ለምሳሌ ያገባችሁ ሰዎች ባል ሚስቱን ሚስት ባሏን መቆጣጠር የምትችል ይመስላታል ወይም ደግሞ በእነሱ ላይ ኮንትሮል ያለን ይመስለናል ስለዚህ ምንድነው የምናደርገው የሆነ ከኛ የኤክስፔክቴሽን ድንበር ውጭ ያለ ነገር ባህሪ ሲያሳይ ካየነው ያን ሰው በቻልነው መጠን ወደ ድንበር ውስጥ ለመመለስ ትግል እናደርጋለን ለምሳሌ ያህል የሚያናድድ ንግግር ወይም ደግሞ ያወራን ያለ የኛን ወሬ ትቶ ሌላ ቦታ ማድመጥ እንዲህ አይነት ነገር ካየን የበለጠ ያን ሰው ወደ መስመር ለማምጣት ትግል ውስጥ ይገባለን በጣም ቢገርመው ነገር በጣም ባደረጋችሁት ቁጥር ያ ሰው የበለጠ ከድንበር እየወጣ ነው የሚሄደው
ግን የሚገርመው ነገር ሰውየው አይደለም ከድንበር እየወጣ የሚሄደው። እኛ ያን ሰው መከታተል እንጀምራለን። እያንዳንዱን የዛን ሰው ኑዋንስ መከታተል እንጀምራለን። አይነገላለጡን እንዲህ ያለው እንዲህ ለማለት ነው አይደል? ንግግሩን ሁሉ መተርጎም እንጀምራለን። አካሄዱን ሲሄድ አጋጣሚ ሆኖ ሳይ በእኛ በኩል ካለፈ ምን ማለት እንደሆነ ይሄ ሶሻሊስት ተረጎም we become so sensitive። ያ ሰው ኢኖሰንትሊ እንደ ህፃን ሳያውቀው ያደረገውን ነገር በሙሉ ወደ ከፋ ነገር መተርጎም ይጀምራል። ከዛ በኋላ የኛ ሴንሲቲቪቲ እየጨመረ መሄድ ግንኙነቱን የበለጠ እያባሰው ይሄዱና እንደ ህፃን መመለስ የሚችል ትንሽ ነገር ለጋብቻና ለትዳር መፍረስ ያበቃል። አንዳንድ ጊዜ ደግሞ ሰዎች መቆጣጠር የሚችሉትን ነገር ይተውና ለምሳሌ የዋጋ ግሽበት ኦልሬዲ በዓለም ላይ በጣም ራቬጅ ያደረገ እንደሆነ ታውቁታላችሁ። ይቀጥላል ገና። ይሄንን ልነግራችሁ እችላለሁ። ቼክ አድርጉ ዓለም እንዴት እየሄደ እንደሆነ። ከብዙ ዓመታት በፊት ይሄን ነገር እንናገር ነበር። አሁን ደግሞ ኢንፍሌሽን እየጨመረ ይሄዳል እንጂ አይቀንስም። ኢንፍሌሽኑ ወደኛ ይመጣ የነበረው በተለይ ከፔትሮ ዶላር ጋር በተያያዘ ወደ አሜሪካ ይመለስና በሳንቲም ሲጨምር ብዙ ኮምፕሌንት ያቀርቡ የነበሩ የታዳጊ ያደጉ ሀገራት ዜጎችም ጭምር ጋር ነው የሚሄደው። ኤክስፖርት የሚያደርጉት ኢንፍሌሽን ወደ ሀገራቸው ስለሚመለስ ማለት ነው። ኬዎሱ በጣም እየጨመረ ነው የሚሄደው። ኬዎስ ለትርፋቸው ያደረጉ ሰዎች ግን አሉ። ኬዎሱ እንዴት መጣ? እንዴት የኔ ደሞዝ 1 ሳንቲም ሳይጨምር የዋጋ ግሽበት በሁለት እጥፍ ይጨምራል? እንዴት የኔ ደሞዝ በ1 ብር ሳይጨምር ቲማቲም በ50 ብር ይጨምራል? እያላችሁ ከኢንፍሌሽን ጋር መታገል ከጀመራችሁ ግን is going to get worse። እየባሰ እንጂ እየቀነሰ አይሄድም። ለምን ቢባል እንኳን ግለሰብ መንግስታት ኢንፍሌሽን መቆጣጠር አይችሉም። ምክንያቱም የሞኔታሪ ሲስተሙ ጠቅላላ ስትራክቸር በዋቅር ካልተለወጠ በስተቀር ኢንፍሌሽን ህግ በማውጣት ፖሊሲ በማውጣት መለወጥ አይቻልም። ይሄን ለብዙ ጊዜ ስንል ነበር ጋይስ። it is the same now። ምንም የተለወጠ ነገር የለም። ከዛ ይልቅ ግን ወደ ራሴ ብመለስና ኢንፍሌሽን ግን በእኔ ህይወት ላይ ተጽዕኖ እንዳይመጣ ማድረግ እችላለሁ። የግል ህይወት ላይ 100% ቁጭ ብዬ አክቹአሊ ተጽዕኖ እንዳይመጣ ብቻ አይደለም፣ በኢንፍሌሽነሪ ማርኬት ውስጥ እንዴት ነው አንድ ሰው ትርፋማ የሚሆነው? can we think about that 100%? እሱን ትቼ በማያገባኝ ነገር ላይ እድሜን ከባከንኩት እድሜ ይባክናል፣ አመታቶች ይሄዳሉ፣ ነገሩ እየከረረ እየጨመረ እየባሰበት ይሄዳል። በዛው በቀረ ጥሩ ነበር። ግን ሬዚስት የምናደርገው እንዳይሆን የምንከለክለው ከኛ ቁጥጥር ውጭ የሆነ ነገር ከኛ ውጭ ብቻ አይቀርም። አንድ ነገር ልንገራችሁ፣ ሁልጊዜ ጦርነት በውጭ በኩል ነው የሚጀምረው። በተዋጋነው ቁጥር ግን ከውጭ ወደ ውስጥ እየገባ ይሄድና በእኛ ቁጥጥር ስር የነበረውን ድንበርም ጭምር ይቆጣጠራል። ለሚሸውዩ ከዚህ በፊትም አውርተናል በሌላ ቪዲዮ ላይ። ግን እሱ ነገር ልንገራችሁ፣ ከናንተ ቁጥጥር ውጭ በሆነ ነገር ላይ ባተኮራችሁ ቁጥር ያተኮራችሁበት ነገር የዋጋ ግሽበት ይሁን፣ የአለቃችሁ ባህሪ ይሁን፣ የሚስቶቻችሁ ወይም የባሎቻችሁ ባህሪ ይሁን፣ በዓለም ላይ እየተካሄደ ያለው ጦርነት ይሁን፣ የሆነ ፖሊሲ ሜከር ፖሊሲ ይሁን፣ ምንም ይሁን እናንተ በቀጥታ ገብታችሁ ልትለውጡት ማችሉት ነገር ላይ ባተኮራችሁ ቁጥር ያ በውጭ በኩል ሬዚስት የምታደርጉት ነገር ውሎ አድሮ ወደ ውስጣችሁ ይገባና ጠቅላላ ነገራችሁን ይቆጣጠራል። 5 ፌዞች አሉ ይሄን የሚያደርግበት። እሱን ልንገራችሁ መጀመሪያ ወደ ሌላ ቦታ ሳንሄድ በፊት። የመጀመሪያው ነገር ምን ይሆናል መሰላችሁ? ልትቆጣጠሩት በማትችሉት ነገር ላይ ስታተኩሩ የመጀመሪያ የሚሆነው ሃይፐር ቪጂላንት ነው የምትሆኑት። ሃይፐር ቪጂላንት ማለት ምን ማለት መሰላችሁ? ዓለምን አጥቁሮና በስጋት አክብቦ ማየት ማለት። በየሄዳችሁበት ቦታ ነርቨስ ሲስተማችሁን አለርት ታደርጉታላችሁ። አደጋ ለማየት፣ ችግር ለማየት፣ ኪሳራ ለማየት የምታዩት ነገር ጠቅላላ ጨልሞ ነው የሚታያችሁ። በዚህ ዓለም ውስጥ እንዴት ተደርጎ ነው ቢዝነስ የሚሰራው? በእንደዚህ አይነት ኮራፕት ዓለም ውስጥ እንዴት ነው ሰርቶ የሚነግድና የሚኖረው ሰው? እንዲህ እያላችሁ ስትሄዱ ዓለም የበለጠ እየጨለመ ተስፋ እየቆረጣችሁ ማድረግ የሚገባችሁን እጃችሁ ላይ ያለውን ነገር እየተዋችሁ ወደ ውስጣችሁ እያስገባችሁ ትሄዳላችሁ። ይሄ ነገር ጓደኛ መያዝ ለሚፈልጉ ወጣቶች ኦኬ፣ ቺት ቢያደርግብኝስ? ከወለድም በኋላ ትቶኝ ቢሄድስ? ያፈራሁትን አፈርድሜ ያካበትኩትን ሀብቴን ተካፍላይ ብትሄድስ? እንዲህ ካልን በጣም ብዙ ፕሮፖዚሽኖች አሉ አይደል? እንደዛ ማሰብ በጀመራችሁ ቁጥር ነገሩ እሱን እየመሰለ ይመጣል። የምር እንደዛ ነው እየመሰለ የሚሄደው።
ስለዚህ ሃይፐር ቪጂላንት መሆን ማለት በሌለ ምክንያት በውስጥ በኩል ብቻ ነገሩን እውነት አድርገህ ስለተቀበልነው እንዲህ ይሆናል ብሎ በስጋት ተሞልቶ ዓለምን ማየት ማለት ነው። እንዲህ አይነት ሰው ዓለም የሚለውጥ ቢዝነስ መጀመር አይችልም። የሚዋጣለት ትዳር ማቋቋም አይችልም። ጤንነቱን በውስጡ መጠበቅ አይችልም። ክራይሲስ ከመሬት ተነስቶ ሁሉን ነገር በፍርሃት ማየት እንዲህ በሆንስ፣ የስኳር በሽታ ቢይዘኝስ፣ ከዛ በኋላ ወደዚህኛው ቢያድግስ፣ ከዛ በኋላ እንዲህ ቢያደርገኝስ፣ ቀኔ ሳይደርስ ቢገለኝስ፣ ልጆቼስ ቢበተን እያላችሁ ስትሄዱ በነገራችን ላይ ሰውነታችሁ ሪአክት ማድረግ ይጀምራል። ወዲያው ፍርሃቱ ሰውነታችሁን ሲያውቁ ታዩታላችሁ። አክቹዋሊ ስለማታዩት ነው እንጂ በውስጥ በኩል ሰውነት ፊዚዮሎጂያችሁ ደማችሁን አውጥታችሁ ብትመለከቱት something bad is happening on the inside። ይህ ሃይፐር ቪጂላንስ በውጭ በኩል ለብቻው የነበረውን ዓለም ወደ ውስጥ በኩል ጋብዛችሁ የምትከለክሉ መስሏችሁ ማለት ወደ ውስጥ በኩል እንጋብዘውና we begin to every በውጭ በኩል የነበረው ጦርነት በውስጥ በኩል መሆን ይጀምራል። የመጀመሪያው ደረጃ ይሄ ነው። አንዳንዶቹ ሰዎች እዚህ ደረጃ ላይ ነው ያሉት። አሁን ይሄኛውን ዘመን ደግሞ ስትመለከቱት የበለጠ ሃይፐር ቪጂላንት፣ የበለጠ ስጋተኛ፣ የበለጠ ጦርነት፣ ኪሳራ፣ ከስራ መፈናቀል እየመጣ እንደሆነ የሚያሳይ በስጋት የሚሞላቸው ዓለም ነው ይሄኛው ዓለም ማለት ነው። እንግዲህ ተመልከቱ፣ የዚህኛው ዘመን ሰው በሁለት ዓመት ውስጥ አክሰስ የሚያደርገውን ኢነርጂ የኔ አባት እድሜ ሙሉን ሲኖር 91 ዓመት አክሰስ አላደረገው። ምን ማለት ነው? መረጃ ለሚፈልግ ሰው በየአይነቱ ማለት ነው ያተኮራችሁበት በየአይነቱ ዓለም ጠቅላላ ለመጀመሪያ ጊዜ በሰው ልጆች ታሪክ ውስጥ በትንሽ ስክሪን ስንት ኢንች ትሆናለች? በዛ ኢንች ስክሪን በእጃቸው መዳፍ ላይ ያለ ጠቅላላው ዓለም የምትፈልጉት ነገር በሙሉ አቬለብል ነው። ሄር ግን መጥፎ ነገር ላይ ያተኮርን፣ መጥፎ ዜና ላይ ያተኮርን፣ ሰዎች ተገዳደሉ፣ ሰዎች እንዲሆኑ፣ ጦርነት እንዲያፈናቀለ እሱ ላይ ባተኮርን ቁጥር ምንድን ነው የሚሆነው? ይሄ ነገር ምን እያደረገ ነው የሚሄደው? it gives us more of that አይደለ? የፈለግነውን ነገር ነው የበለጠ አድምቆ የሚሰጠን። በሰላማዊው አገር ገሃነም ውስጥ መኖር እንጀምራለን ማለት ነው። that's when it all begins። ግን አሁንም በውጭ በኩል ያለ ይመስላል። ወደ ውስጥ መምጣቱን የምትጠብቁት ሁለተኛው ደረጃ ላይ ነው። ሁለተኛው ደረጃ ላይ ምን ይሆናል መሰላችሁ? ወደ ቤታችሁ ትሄዳላችሁ። ሰውነታችሁ ደክሟል። ልብሳችሁን ቀይራችሁ ቁጭ ትላላችሁ። የሚበላ ነገር በላልታችሁ ቤተሰብ አስተኝታችሁ ወደ እንቅልፍ ትሄዳላችሁ። ከዛ በኋላ አመሰጋግናችሁ አይናችሁን ትዘጋላችሁ። አይን ተዘግቷል። የሚታይ ዓለም የለም፣ የሚሰማ ዓለም የለም። በውስጥ በኩል ጦርነቱ ግን ይቀጥላል። የእንቅልፍ መዛባት፣ በምትፈልጉት ሰዓት ወዲያው መተኛት ካልቻላችሁ፣ አንዳንዴ ደግሞ ከምሽቱ 9 ሰዓት አንቅቶ እስከ ጠዋቱ ንጋት ድረስ የሚወስዳችሁ ከሆነ you are out of control ማለት ነው። እንደዚህ አይነት ደረጃ ላይ ያለ ሰው ከፍተኛ ደረጃ ላይ የደረሰ የውጭው ዓለም ወረራ ተካሂዶበታል ማለት ነው። እንዴት እንደምታስወግዱት አሳያችኋለሁ if you want to ማለት ነው። ከዛ እንቅልፉን ያጣ ሰው ምን ይሆናል መሰላችሁ? በጣም ብዙ የተዘበራረቀ ስሜት አለ። በእረፍት እንኳ እንትን አላደረግነውም። ሪቡት እንዲያደርግ ለሲስተሙ አልፈቅደን እንዲሁ እንደተነሳን ሌሊቱ ነጋ። ጠዋቱን ስትነሱ ትንሽ ምክንያት አግኙ እንጂ ለማልቀስም፣ ለመናደድም፣ ለማዘንም፣ ለመብሸቅም ቅርብ ናቸው። ምክንያቱም the emotions are full ጢም ብሎ የሞላ ስሜት አለ። ከውጭ ዓለም የሰበሰብነው ነው ይሄ ነገር። በነገራችን ላይ የግል ህይወታችን ጉዳይ አይደለም፣ ከውጭ የመጣ ነገር። ደን ወደ ስራችሁ ትሄዳላችሁ። መንገድ ላይ ያላችሁ የሆነ ሰው ለማለፍ እንዲህ ክሮስ ካደረገ ከ40 ቀን እድል ሁሉ ጋር ልታመዛምዱ ትችላላችሁ። it just happened። ትንንሽ ነገር በ1 ሚሊዮን አባስቶ የማየት ማለት ስሜታችን ከሚወጣው ጋር መውጣት ከሚወርደው ጋር ለመውረድ በጣም ዝግጁ። ኢሞሽናል ፍላክቹዌሽን ሶስተኛ ላይ የሚመጣ ነገር ነው። ስሜታችሁን በፈለጋችሁት ቦታ አረጋግታችሁ ማቆየት የማትችሉ ከሆነ ዜና ወይ በጣም የሚያስፈራችሁ ወይ በጣም የሚያሳዝናችሁ ወይ በጣም የሚያስደስታችሁ ከሆነ በውስጣዊው ዓለማችሁ ላይ ኮንትሮል የላችሁ ማለት ነው። ይኸውልህ በውጭው ዓለም ላይ ኮንትሮል አይኑረንሽ። ቢያንስ ግን በዚህ በግል ህይወት ላይ ኮንትሮል እንዲኖረኝ ያስፈልጋል። ብዙ ጊዜ በነገራችን ላይ ኃላፊነት የሚሰማው ሰው የሚያደርገው ይመስላል። ይሄ ነገር በደንብ ላዩን ስትመለከቱ የሚገደው ሰው፣ ግድ የሚለው ሰው፣ ዜናዎቹን የሚከታተል፣ የሰዎችን ሰቆቃ የሚያሚር that is not how it works። ባያችሁት ቁጥር ተሳታፊ ነው የምትሆኑት በነገሩ ላይ እንጂ you don't eliminate it።
በዛ መንገድ መሆን በቻለ ጥሩ ነበር። ተመልካቾች በበዙ ቁጥር ጦርነት መቆም ቢችል፣ ተመልካቾች በበዙ ቁጥር ሰላም ቢሰፍን እንዴት ጥሩ ነበር መሰላችሁ። ግን አንድ አዲስ ተሳታፊ ከዚህ በፊት የነበረውን ሰው ጆይን ሲያደርግ ጦርነት እየተፋፋመ ነው የሚሄደው በእያንዳንዱ ሰው ልብ ውስጥ። እስኪ ዜና ወይም የሆነ ነገር፣ የሆነ ጦርነት፣ የሆነ የተገደለ ሰው ጉዳይ እያነበባችሁ ውስጥ ስሜታችሁን እስኪ ያዳምጡት። በአንደኛው በኩል ትሆኑና ሌላኛውን ትወጋላችሁ። ቦታው ላይ ስለሌለ ነው እንጂ you already killed the person. that's what happens። ስለዚህ እየተሳተፋችሁ ነው ጦርነቱ ላይ ማለት ነው። ግን ይሄ ነገር ሰዎቹን ያግዛቸዋል እዛ ካላችሁ አያግዝም። ማገዝ የሚቻልበት ብዙ መንገድ አለ፣ ግን ይሄኛው መንገድ አያግዝም። ስለዚህ የኢሞሽን እንቅልፍ ማጣት በህይወታችን ውስጥ እንደ ልምምድ አንድ ቀን አይደለም፣ ሁለት ቀን አይደለም፣ ወይ የሆነ ፕሮጀክት እየሰራን ወይ ነገ ፕሬዘንቴሽን ኖሮን ወይ ነገ የሚገባ የሆነ መንገድ ላይ ያለ ኢምፖርት እሱን አይደለም እያልኩ በየቀኑ ልምምድ ከሆነና ከእንቅልፋችሁ ሌሊት የምትነሱ ከሆነ ወይም ደግሞ እንቅልፍ አልይዛችሁ ብሎ አይናችሁን እየዘጋችሁ እየከፈታችሁ ስቃይ የምታዩ ከሆነ መተው የሚገባችሁ ነገር አለ። ለሚታዩ እንቅልፍ በማጣት 1 ግራም ህይወታችሁ ለመጨመራችሁ ቼክ ልታደርጉ ትችላላችሁ። እንደው ግን ዛሬ ብታቆሙት በጣም ደስ ይለኛል፣ መንገድ ስላለ ማለት ነው። ከዛ ያ እንቅልፍ ማጣት ወዴት ነው የሚሄደው ማለት ነው? ጧት ስትሄዱ ነገር ረስት ስላላደረገ ጠቅላላ ነገራችሁ ሪአክት ለማድረግ ዝግጁ ናችሁ። ለየትኛውም ነገር፣ ለጥሩም ነገር ለመጥፎም ነገር ሪአክት ለማድረግ ስሜታችን የሞላ ነው። ከሞላው ነገር ላይ ነው የምናፈሰው ማለት ነው። ቶሎ ለመናደድ፣ ቶሎ ለመብሸቅ፣ ቶሎ ለማዘን፣ ቶሎ ምን ለማድረግ በጣም ቅርብ ነን የምንሆነው ማለት ነው። ይሄ ነገር ደግሞ ሰዎች ምን እያደረገ ይሄዳል መሰላችሁ? ይሄ ኢሞሽናል ፍላክቹዌሽን ሰዎች ከኛ ጋር ሲሆኑ ምቾት እንዳይሰማቸው ያደርጋል። ሰዎች ምቾት ካልተሰማቸው ምንድን ነው የሚያደርጓቸው? ከዚህ በፊት ደጋግመው ደውለው ያገኟቸው የነበሩ ሰዎች ምን ማድረግ ይጀምራሉ? መሸሽ ይጀምራሉ። ኦብቪየስሊ አይነግሯችሁም ስለሚያከብሯችሁ ወይም ስሜታችሁን ላለመንካት ስለሚፈልጉ፣ ግን ሳምሃው ግንኙነቶቻቸው ራቅ ማድረግ ይፈልጋሉ። እየተሸሻችሁ እንደሆነ ስታውቁ እናንተስ ምን ማድረግ ትጀምራላችሁ? ህይወታችሁን በግል ማድረግ ትጀምራላችሁ። that's when depression comes in። ይሄ መደበት የሚባለው ነገር ከዛ በኋላ ነው የሚመጣው። መደበት ምን ያደርጋል መሰላችሁ? አንደኛ ምኞት ያሳጣል። ይሄ ኢንተረስት የሚባል ነገር ታጣላችሁ በህይወት ላይ። በነገራችን ላይ ምኞት የጤናማነት ምልክት ነው። ምኞት መመኘት፣ ትልልቅ ነገሮችን ለማድረግ መነሳት፣ ነገሩ ሆነም አልሆነም that is the sign of ከውስጥ ያለው ስፒሪት ኤክስፓንድ ላርግ ሲል የሚሰማን ሴንሴሽን ነው። ጤናማ ነገር ነው ማለት ነው። ምኞት ማጣት፣ ደስታ ማጣት፣ በየምክንያቱ ማዘን፣ ወደ መሬት መውረድ ካለ ይሄ ነገር ለብዙ ጊዜ ከቆየ ቀጥሎ ወደ ሌላ ነገር ያድጋል ማለት ነው። 5ኛው መንፈሳዊ ቀውስ ነው። እዚህ ቦታ ላይ የደረሱ ሰዎች ምንድን ነው የሚሉት? ቆይ ለመሆኑ ፈጣሪ አለ ወይ? የኔ ሰቆቃ፣ የኔ ህመም፣ የኔ መውጣት መውረድ፣ የኔ እንደዚህ ሲኦል ውስጥ መኖር አይሰማህም ወይ? ካለ ለምን ነው መልስ ማሰጠኝ? እውነት ፍቅር ነው አምላክ እንደሚባለው ከሆነ ለምንድን ነው መልስ ማሰጠኝ? አይገድህም ወይ ለኔ ህይወት? እንደዚህ አይነት ጥያቄ በመጠየቅ ረጅም ጊዜ የሚቆዩ ሰዎች እሱኛውን ፓርት መተው ፈልጋለሁ እንጂ ወደ ሌላ ነገር ነው የሚያደላው። 5ኛው ላይ ብናቆም በጣም ጥሩ ነው። ኦኬ፣ እዚህ ቦታ ላይ ያለን ሰዎች ማድረግ የሚገባ ነገር አለ ማለት ነው። ወደዚህ የሚያመጡ 2 ነገሮች ልንገራችሁ። ወደ እንደዚህ አይነት እየተቀባበለ ከውጭ የጀመረ የመሰለ ነገር በውስጣችን ማዕከላዊው ቦታችን ጋር እስከሚደርስ ድረስ መንፈሳዊ ማንነታችን የመጨረሻው ማዕከላዊ ማንነታችን እሱን ጥያቄ ውስጥ እንድናስገባ ድረስ ከመጣ ከዛ በኋላ የቀረ ነገር የለም። ምን ሁሉ ልንመርጥ እንችላለን ማለት ነው። ለምን አልሄድም? እንደው ምን አደርጋለሁ? ሲሳይድ የሚፈጽሙ ሰዎች በነገራችን ላይ እስከ ማዕከሉ ድረስ ከዳርቻው እስከ ማዕከሉ ድረስ ሄደው ትርጉም ያጡበት መኖር የሚሰጣቸው ምንም አይነት ትርጉም የሌላቸው ሰዎች ናቸው። ከዚህኛው ወደ ማላቀው ኢቭን መጨረሻውን እኮ እርግጠኛ ሆኖ ላያውቁ ይችላሉ። ወደዛ መሄድ ይሻላል ብለው የሚሄዱት በዛ ምክንያት ነው። ስለዚህ እዚህ ቦታ ደርሶ ከሆነ ወይ 4ኛ ደረጃ ወይ 2ኛ ወይ 3ኛ ላይ ደርሶ ከሆነ it can be reversed። የትኛውም ደረጃ ላይ ያለ ነገር ሪቨርስ መደረግ ይችላል። መጀመሪያ ግን የኛን የህይወት ልምምድ በደንብ ብናየው በጣም ጥሩ ነው ብዬ አስባለሁ።